ትምህርት ለትውልድ ሲዘጋጅ እዚህ ነበርኩ፣ እዚሁ አዳራሽ። በዛው ልክ መጣችሁ ዛሬ ሁለተኛውን ዙር ለማድረግ ለማስጀመር በመምጣታችሁና ከእናንተ ጋር በመሆኔ በጣም ደስተኛ ነኝ። ከሁለት ዓመት በፊት ትምህርት ለትውልድ የትምህርት ቤቶችን መሰረተ ልማት ማሻሻል ህዝባዊ ንቅናቄ ለማስጀመር በከፍተኛ ስሜት በክልሉ ብዙ ትምህርት ቤቶችን ለማደስና በአዲስ ለመገንባት እንዲሁም ተማሪዎች በምቹ ሁኔታ ትምህርት እንዲያገኙ ለማድረግ በሚል እኔም በተገኘሁበት በትልቅ መንፈስ በዚሁ አዳራሽ ህዝባዊ ንቅናቄ ማስጀመራችን ይታወሳል። ዛሬ እንደገና በሁለተኛው ዓመት ሌሎች ክልሎችም እንደሚያደርጉት የተጀመረውን የዘመቻ ስራ ለማስቀጠል በአማራ ክልል ይህንን ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ለማስጀመር በመምጣቴ እጅግ በጣም ደስ ይለኛል። ትምህርት ቤቶችን ለልጆቻችን አመቺ እውቀት ለመቀበል የሚችሉ ደስተኛ ልጆች ለማፍራት የሚያስችሉ እንዲሆኑ በመላው ሀገሪቱ በዘመቻ እየሰራን ያለንም በተለያዩ ክልሎች የተነሱ ግጭቶች ይህንን የዘመቻ እንቅስቃሴም ሆነ በአጠቃላይ በትምህርት ዘርፍ እያደረግን ያለነውን የለውጥ ሂደት ክፉኛ እየተፈታተኑት ግጭቶቹ በተፈጠሩባቸው አካባቢዎች ያሉትንም ህፃናትና ወጣቶች በትምህርት ሊያገኙት የሚችለውን የወደፊት እድል ክፉኛ ሲያጨናግፉት እናያለን። ባለፉት 2 ዓመታት በክልሉ የተፈጠረውን ግጭትና የዚህ ግጭት ጦስ ሄዶ ትምህርት ላይ በተለይም የነገ ሀገር ተረካቢ ህፃናትና ወጣቶች ላይ ያመጣውንና እያስከተለው ያለውን የስነ ልቦና ጠባሳ ሳይ ከፍተኛ ቁጭትና ሐዘን ይሰማኛል። ውድ የዚህ መድረክ ታዳሚያን፣ እስኪ በመጀመሪያ ይህ እንቅስቃሴ በሀገር ደረጃም ሆነ በክልሉ እስካሁን ምን ውጤት አመጣ የሚለውን እንመልከት። እንደ ሀገር ይህ ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ከተጀመረ ጀምሮ ባለፈው 1 ዓመት ከ8 ወር ውስጥ ከ39 ቢሊዮን ብር በላይ ሀብት በህዝቡ በማሰባሰብ 5957 ቅድመ አንደኛ፣ 1738 አንደኛና መካከለኛ እንዲሁም 268 ሁለተኛ ደረጃ አዳዲስ ትምህርት ቤቶች በአጠቃላይ 7963 ትምህርት ቤቶች ተገንብተዋል። በተጨማሪም 5862 ቅድመ አንደኛ፣ 22146 አንደኛና መካከለኛ፣ 3244 ሁለተኛ ደረጃ ትምህርት ቤቶች በጠቅላላ 31252 ትምህርት ቤቶች ጥገናና እድሳት ተደርጎላቸው የመማር ማስተማር ስራውን እንዲያከናውኑ ተደርጓል። በግጭት ውስጥም ሆኖ በአማራ ክልል ብቻ የነበረውን የትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ስንመለከት ደግሞ ከ2.6 ቢሊዮን ብር በላይ ሀብት በማሰባሰብ አዳዲስ ትምህርት ቤቶች ግንባታና የነባር ትምህርት ቤቶች ጥገና ተከናውኗል። በእነዚህ ሂደቶች በዚህ ንቅናቄ የተመለከትነው ነገር በመላ ሀገሪቱ ህብረተሰቡ ልጆቹን ለማስተማር ያለውን ፍላጎትና ለዛም በተለይ ከዚህ ቀደም በትምህርት ሂደቱ የሚመጥነንን አላገኘንም ብለው ያሰቡ ክልሎች ልጆቻቸውን ለማስተማር የሚያሳዩትን ከፍተኛ ትጋት ነው። በሌላ በኩል በማህበረሰብ ደረጃ ለግጭቶች ምክንያቱ ምንም ሆነ ግጭቶች በሚከሰቱባቸው አካባቢዎች የትምህርት ስርዓቱ ክፉኛ ከሚጠቁ ዘርፎች አንዱ ነው። ሀገራችንም ያየነው ይህንኑ። ግጭቶች ባለባቸው አካባቢዎች ያሉ ህፃናት በብዙ መልኩ ከማንም በላይ ተጎጂ እንደሚሆኑ ያየሩበት ሁኔታ ነው። ሁላችንም እንደምናውቀው ትምህርት ቅንጦት ሳይሆን መሰረታዊ ሰብአዊ የልጆች መብት ነው። ህፃናት የወደፊት አጥንታቸውን የሚገነቡበት፣ ችሎታቸውን የሚከፍቱበት ቁልፍ መሳሪያ እንዲሁም ከእድሎች ጋር የሚገናኙበት ድልድይ ነው ትምህርት። ይሁን እንጂ በብዙ የዓለም ክፍሎች የሚካሄዱ ግጭቶች ወይም ጦርነቶች ይህን መብት የሚጥስ በመሆኑ
በሚሊዮን የሚቆጠሩ ልጆችና ወጣቶች ከትምህርት ገበታ ውጪ ይሆናሉ። የትጥቅ ግጭት የሚያስከትለው ተጽዕኖ ከፍተኛ ነው። ትምህርት ቤቶች ይወድማሉ፣ መምህራን ይፈናቀላሉ ወይም ይሞታሉ። ቤተሰቦች ከመኖሪያቸው እንዲፈናቀሉ ከማድረጉም በላይ በብዙ ዘመንና ድካም የተገነባውን የህብረተሰቡን ማህበራዊ ትስስርና መዋቅር የሚያፈርስና የህፃናትና ወጣቶችን ብሩህ የወደፊት ተስፋ የሚሸረሽር። በሀገራችንም ግጭት እንዲሁም ሰው ሰራሽና የተፈጥሮ አደጋ በተከሰተባቸው ክልሎች በርካታ ህፃናትና ወጣቶች ከትምህርት ገበታ ውጪ እንደሚሆኑ ግልጽ ነው። በአጠቃላይ በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ተማሪዎች ውስጥ ከ7.8 ሚሊዮን በላይ የሚሆኑ ህፃናት ከትምህርት ገበታ ውጪ መሆናቸውን መረጃዎች ያሳያሉ። በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ የሆኑ ሲሆን 3700 በላይ ትምህርት ቤቶች ከመማር ማስተማር ስራ ውጪ ሆነዋል። የዚህን ክፉ ውጤት ምንነት ከዛሬም በላይ ገና ወደፊት የምናየው ነው የሚሆነው። በአጠቃላይ የግጭቱ ሰለባ የሆኑ ተማሪዎች ላይ የሚኖረውን የስነ ልቦና ጫና እንዲሁም የተማሪዎች የወደፊት ህይወት እድል እየተሰናከለ ያለበት ሁኔታ ተስተውሏል። ይህም የአማራ ክልል ልጆችና ወጣቶች በሌሎች ክልሎች ካሉ እኩዮቻቸውም ይሁን ሰላም ባለባቸው አካባቢ ካሉ ልጆች አንጻር ምን ያህል ጉዳት እንደደረሰባቸው መገንዘብ ይቻላል። እንደሚታወቀው ትምህርት የአጭር ጊዜ ሳይሆን የረጅም ጊዜ ስራ ነው። ትምህርት በአንድ ዓመትና በሁለት ዓመት ሲቋረጥ የሚፈጠረው የስነ ልቦና ጫና እጅግ በጣም ከባድ። እነዚህ ልጆች ወደ ትምህርታቸው ተመልሰው ቢገቡም እንኳን የደረሰባቸው የስነ ልቦና ቀውስ ትምህርት የመቀበል አቅማቸውን እንደሚጎዳው ግልጽ ነው። በተጨማሪም በግጭት ጊዜ ያለፈውን ትምህርት ለማካካስ አስቸጋሪ ይሆናል። እንደምንም አካክሰው እንኳን ትምህርታቸውን ቢቀጥሉ በእድሜ ካነሱ ከታናናሾቻቸው ጋር መማራቸው ጫናውን የጎላ ያደርገዋል። ይህን ሁሉ አውቀን ግጭቶችን ሙሉ ለሙሉ ማስቀረት እንኳን ባንችል ብናስቀር እጅግ በጣም ጥሩ ነበር። ቢያንስ ግጭቶቹ የልጆቻችንን የወደፊት እድል ክፉኛ እንዳያበላሹ መጠንቀቅ፣ በግጭቶች አካባቢ ያሉ ትምህርት ቤቶች ዓለም አቀፍ ሕግጋት እንደሚያዙት ከማንኛውም ወገን ጥቃት እንዳይደርስባቸው ብቻ ሳይሆን የልጆቹ ትምህርታቸው እንዳይሰናከልባቸው ማድረግ ይገባል። በዚህ ዙሪያ የወላጅና የአካባቢው ማህበረሰብ ሚና ከፍተኛ ነው ብዬ አምናለሁ። ውድ የዚህ መድረክ ታዳሚያን፣ በሰው ልጅ ታሪክ በሰፊው እንዳየነው የሰው ልጆች በመከባበር በመተባበር አብሮ በመስራት ምን ያህል ጥሩ ውጤቶችን ሊያመጡ የሚችሉበት ሁኔታ እንደነበር ማስታወስ ይቻላል። የሰው ልጅ በጥቅሉ አሁን ለደረሰበት ዓለምን በበላይነት ለመቆጣጠር ያስቻለውን ስልጣኔ ያገኘው ከአካባቢው ማህበረሰብ ጋር ብቻ ሳይሆን ምንም ከማያውቃቸው ባዕዳ ሰዎች ጋር በሚኖር ግልጽና ግልጽ ያልሆነ የትብብር መስተጋብር እንደሆነ ለማየት ዛሬ የለበስነውን ልብስ አይተን ከጥጡ ተከላ ጀምሮ እስከሚለበስ ኮት ወይንም ቀሚስ ድረስ የሄደበትን ሂደት በዚህ ስራ ላይ የተሳተፉን ብዙ የሀገርም ሆነ የውጭ ሀገር ሰዎች ስታዩ የሰው ልጅ ትብብር መጠነ ሰፊ እንደሆነ እናያለን። በዚያውም ልክ በጥላቻና በፉክክር ሲዋጥ ከምክንያትና ከንግግር ሲርቅ የሚፈጥራቸው ግጭቶች ሊያደርሱ የሚችሉትን ስልጣኔ አጥፊ ውድመቶችም አይተናል። አሁንም የዓለማችን ከፍተኛና አስፈሪ አደጋ እንደሆነ እያየን ነው። ትምህርት ቤቶች ልጆቻችንን ምክንያታዊነትን፣ ግብረገብነትን እንዲሁም የተለያዩ ክህሎቶችን እንዲጨብጡ በሰፊው ማስተማር ብቻ በአንድ ትውልድ ውስጥና በአንድ ሀገር ያለውን እኩልነት በሚቀጥለው ትውልድ ላይ እየቀነሰ እንዲመጣ ማድረግ እንችላለን። በተቃራኒው በማይሆን ፉክክርና ውድድር በስሜትና በጥላቻ ውስጥ ያሉ ማህበረሰቦች የዛሬው ህይወታቸው በግጭት ምክንያት መበላሸቱ ብቻ ሳይሆን ለመጪውም ምን ያህል እየጎዳው እንደሚሄድ ግልጽ ነው። በቅርብ ጊዜ በዓለማችን የሚታዩትን አስፈሪ አደጋዎች ለሚያይ ዓለማችን በብዙ ምክንያቶች ተባብረውና አብሮ ከማደግ ይልቅ
በጥላቻና በመናናቅ በሚመጡ ግጭቶች እያደር የበለጠ እየተናጠች የሄደችበት፣ በዚህም ምክንያት በሀገር ደረጃ አሉ የሚባሉ ሰላሞች ወይም ዓለም አቀፍ ሕግን ተከትለው ሀገሮች ነፃነታቸውንና ሉዓላዊነታቸውን ተቀብለውና አስከብረው የሚኖርበት ዘመን እየሟሸሸ ጊዜው አልፎበታል ብለን ያመናቸውና የድሮ ዘይቤ ናቸው ብለን ያናናቅናቸው የትላልቅ ሀገራት የኔ በልጥ ሽኩቻ እንደ ቀድሞው እንደ 18ና እስከ 19ኛው መቶ ክፍለ ዘመን ሀገሮችን በጉልበት ለመቀራመትና ለመስፋፋት የሚያደርጓቸው ሙከራዎች አደገኛ ግጭት ሲያስከትሉ እያየን፣ ከዚያም በላይ ከፖለቲካ ርዕዮተ ዓለም አንጻር የሰው ልጅ አቅጣጫ የሳተበት አስቸጋሪ ጊዜ ላይ እንዳለን ይታወቃል። እንዲህ በተደባለቀ ጊዜ ውስጥ ያሉ ዜጎች ዕጣ ፈንታቸው መተሳሰር፣ መተባበር መሆኑን አውቀው በጋራ መቆም ሲገባቸው እርስ በርስ ባላቸው ተጓዳኝ ልዩነት መናናቅ፣ በጎጠኛነት በጠባብ በማሰብ አካባቢያቸውን ከውጭ ለሚመጡ አደጋዎች ያጋልጣሉ። የ18ኛው ክፍለ ዘመን የኮሎኒያሊዝም መስፋፋትና ስኬት ምክንያቱ በሚገዙት ሀገሮች ውስጥ ያሉትን ልዩነቶች ሆን ብለው በማስፋት እንደሆነ ዛሬ ላይ ቆመን ከታሪክ አለመማር ይቅር የማይባል አላዋቂነት ነው። ውድ የዚህ መድረክ ታዳሚያን፣ ሀገር ውስጥ ያለው ማህበረሰብ ተሳስቦ በሰላማዊ መንገድ ያሉበትን የአካባቢያዊ ችግሮች በፍጥነት ፈቶ በምግብ ዋስትና ራስን መቻልና ለሀገር ኢኮኖሚ ግንባታ አስተዋጽኦ ማድረግ ቅድሚያ የሚሰጣቸው ጉዳዮች ናቸው። ከግጭት ይልቅ ሰላም፣ ከማይሆን ፉክክር ይልቅ መተባበርና መተጋገዝ፣ የዓለምን አደጋ የዋጀ ሀገራዊ ሰላም እንዲሁም በቅርቡ እንዳየነው እንደ ዩኤስኤድ አይነት እርዳታ ድርጅት መዘጋት ወይም የብዙ ሀገሮች ጸረ ስደተኛ አቋም ስጋታችን መሆኑ ቀርቶ ይልቁንም የሌሎች መሰል ሀገራትን እርዳታ እየጠበቅን የምንኖርበት ጊዜ እያበቃ መሆኑን አውቀን የደነደነ ሀገራዊ ኢኮኖሚ መገንባት እንዲሁም 21ኛውን ክፍለ ዘመን ተግዳሮቶች ቀድሞ ማወቅና መቋቋም የሚችሉ ወጣቶችን በማፍራት ለዛ መዘጋጀት ይኖርብናል። እንደሚታወቀው ከቅርብ ዓመታት ወዲህ በዓለም አቀፍ ደረጃ ወረርሽኝ፣ የቴክኖሎጂ በፍጥነት መቀያየርና ይዞ የሚመጣቸው ተግዳሮቶች ማህበራዊ የብዙሃነት ልዩነት ታይቶ የማይታወቅ ፈተና ይዘውብን መጥተዋል። እነዚህ ተፈታታኝ ሁኔታዎች የመቋቋም ችሎታችንንና ከሁኔታዎች ጋር የመላመድ ችሎታችንን ፈትነውታል። ይሁን እንጂ የትምህርት ስርዓታችን ደግሞ ከፍተኛ የሆነ የጥራት ችግር ያለበትና በትውልዱ መካከል የሞራል ውድቀትን ያስከተለ እንደነበር ግልጽ ነው። ይህን ከመሰረቱ ለማስተካከል በትምህርት ዘርፉ ግልጽ ራዕይ በማስቀመጥ ፍትሐዊና ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ የተለያዩ የለውጥ ተግባራትን ቀርጸን ተግባራዊ እያደረግን እንገኛለን። በተለይም የስርዓተ ትምህርታችንን ከ21ኛው መቶ ክፍለ ዘመን ፍላጎቶች ጋር የሚዛመድ እንዲሆን በማድረግ ወደ ሙሉ ትግበራ ገብተናል። ይህን ራዕይ ለማሳካት አንድ ላይ ሆነን ከተባበርን የትምህርት ስርዓቱን ውጤታማ እንዲሆንና እያንዳንዱ ኢትዮጵያዊ ልጅ የቤተሰቡ የኢኮኖሚ ሁኔታ ምንም ይሁን ምን ትውልድ ሀረጉን ከየትም ይምዘዝ ከየት በኢትዮጵያዊነቱ ብቻ ጥራት ያለው ትምህርት እንዲያገኝ በማድረግ ብቁና ብቃት ያላቸው እንዲሁም ስነ ምግባር የተላበሱ ትውልዶችን ማፍራት እንችላለን። በመጨረሻም ትምህርት መንግስትን ብቻ ሳይሆን ወላጆችን፣ የአካባቢውን ማህበረሰብና የአካባቢውን ድርጅቶችን የሚያሳትፍ የጋራ ጥረት የሚፈልግ መሆኑ በዚህም ወላጆችና የማህበረሰብ አባላትን በትምህርት ሂደት ውስጥ በባለቤትነት በማሳተፍ የተማሪን የመማር ስኬት የሚያጎለብቱ ድጋፎች እንዲያደርጉ ማድረግ ይገባል። ከዚህ አኳያ ትምህርት ሚኒስቴር ካሪኩለሙን በማሻሻል በተሻሻለው ካሪኩለም የሁለተኛ ደረጃ ትምህርት መጻሕፍትን አሳትሞ ለሁሉም የሀገሪቱ ተማሪዎች እንዲደርስ በማድረግ መምህራንን በክረምት መርሃ ግብር በስፋት በማሰልጠን ወዘተ የትምህርት ጥራትን በመላው ሀገሪቱ ለማሻሻል እየሰራ ያላቸው ስራዎች እንደተጠበቁ ሆነው ሁሉንም የሀገሪቱን ልጆች በእኩልነት በማየት በግጭት ውስጥ ላሉና በዚያ ላለፉ የማህበረሰብ ክፍሎች የተለየ አትኩሮት በመስጠት በግጭት የፈረሱ ትምህርት ቤቶችን መልሶ በመገንባት
አዳዲስ ትምህርት ቤቶች በሚያስፈልጉባቸው ቦታዎች እንደ ፍላጎቱ መጠንና በመስሪያ ቤቱ አቅም ልክ እያገዘ ነው። ባለፈው ዓመት በዚህ በአማራ ክልል በጦርነት የፈረሱ 45 አንደኛ ትምህርት ቤቶችን ገንብተን አስረክበናል። በዚህ ዓመት ሁለተኛ ደረጃ ትምህርት ቤቶች ላይ በማተኮር በግጭት የተጎዱ እንዲሁም ሞዴል ትምህርት ቤቶችን ጨምሮ 17 ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። 1 ዓመት ባልሞላ ጊዜ ውስጥ እንጨርሳለን። በሌላ አነጋገር የአማራ ክልል ከግጭት ወጥቶ ከትምህርት ገበታ የራቁትን ልጆቹን ወደ ትምህርት ቤቶች ለመመለስ በሚያደርገው ጥረት ትምህርት ሚኒስቴር በተቻለው አቅም በሙሉ እንደሚተባበር ልገልጽላችሁ እወዳለሁ። በመሆኑም ይህ ዛሬ ያስጀመርነው ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ የተሳካ እንዲሆን በክልሉ ያላችሁ የአካባቢው ማህበረሰብ፣ የቀድሞ ተማሪዎች፣ ታዋቂ ግለሰቦች፣ በውጭ ሀገር የምትኖሩ የክልሉ ተወላጆች፣ ኢትዮጵያውያን እና ትውልደ ኢትዮጵያውያን፣ ባለሀብቶች፣ መንግስታዊና መንግስታዊ ያልሆናችሁ የልማት ድርጅቶች በትውልድ ቦታችሁ በተሰማራችሁበት አካባቢ እንዲሁም በምትሰሩበት ቦታ የሚገኙ ትምህርት ቤቶችን መሰረተ ልማት ለማሟላት በምትችሉት መንገድና መጠን አስተዋጽኦ በማድረግ አሻራችሁን እንድታሳርፉና የድርሻችሁን እንድትወጡ በነገ ሀገር ተረካቢ ህፃናትና ወጣቶች ስም ጥሬን አስተላልፋለሁ። በጣም አመሰግናለሁ።